ከውጭ ወጥቶ ነበርና በጣም ተዳክሞ ነበር እንሰንሰ እና ትዝ ይለኛል ቤት ሲደርስ አክቹሊ ቤት መጥቶ ወንበር ላይ እንቅልፍ ወስዶ ተኝቶ ነበር እንሰንሰ እንደደከመ ያስታውቃል። ከዛ ስለደከመውም ከውጭ ስለመጣም እስቲ ውጭ እንውጣና ትንሽ እንዲዝናናም ፈልጌ ነበር። እሱም ፈልጎ ነበር። እንደውም ስልክ ጠብቅ ነበር። እሱ ወጥቶ ነበር ቀደም ብሎ ከኔ ቤትና ከዛ እንሂድና እንገናኛለን። ሰው ተገናኘን ወጣን። ከዛ የሀገር ጨዋታ ያለበት ባህል ጨዋታ ያለበት ቤት ገባን። ብዙ ሰው መጥቶ ሰላም ይለው ነበር ማለት ብዙ ሰው ያውቀዋል በዚያን ጊዜ እና ታጋዮችም ነበሩ እዛው ሊገለው የቻለውም ሰው መጥቶ ሲያናግረው ነበር። እሱን አስታውሳለሁ። እና ደጋግሞ 2-3 ጊዜ ሁሉም የሚለውን ነገር አልተከታተልኩም። በትግርኛ ነበር ያናገረው አስታውሳለሁ። ያናገረው የነበረው ግን እንዳሰለቸው እንደዚህ ያስታውስ ነበር። ያስታውቃል በደንብ። በመጨረሻ ምን የሆነው ነው? መጨረሻ ስንወጣ ወደ ከቤቱ ስንወጣ ለዚህ ጎን ለጎን ነበር በቃ ተኩስ ነበር። ጨለማ ነበር ከቤቱ ውጭ። ከጨለማው በቃ ቀጥታ ተኩስ ነበር። እንደተመታ ገባኝ ማለት ላይ ነበር እንትን ያለው ሰውነቴ በሙሉ ደም ለብሶ ነበር ከሱ አክቹሊ እንዳይስኩት ወደቅኩት እሱ ጋርና ደግሞ በጣም ደግሞ ላይ ስለነበረ የነበረው ሰው እንትን ተመታው የሞትኩ ነበር የመሰላቸው። በጣም ተምሮ ያው እንትን የደሙ ብዛት እንሰማኝ እና በጣም እንትን የሚያደርግ ነበር። የሚያሰቅቅ የሚያደናግጥ ነገር ነበር። ከቅርብ ነው የተኮሰው። በጣም ቅርብ ተደብቆ ልክ ስንወጣ ወዲያው ነው እና እዛ አጠገባችን ያለው ሰው እና ይታያል እንትኑ የጥይቱ ጩኸቱ ኃይለኛ ነው። ከዛ ጥቂት ቆይቶ ሰው ተሰባሰበ። ወታደሮችም ሰው መጡ ምን አሉ እስከማስታውሰው ድረስ። ከዛ ክንፈ ይመስለኛል ቤት ወሰደኝ። ቤቴ አደረሰኝ እና ኮምፕሊትሊ ምንም ራሴን አላውቅም ነበር። በጣም አዝኜ ምንም አለመሆኔም በጣም እድለኛ ነበርኩ። ምንም አለመሆኔ ግን ምንም ስለሱም አላሰብኩትም። በጣም የእሱ መውደቅና ደግሞ እንደማይተርፍ ግልጽ ነበር።